እንደምን ዋላችሁ፣ እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ በአቡጋያ ኢንተርቴይንመንት እርስዎን ለማዝናናትና ለማስተማር በተለያዩ ዝግጅቶች ቀርቦላቸዋል። አድማጭ ተመልካቾቻችን፣ የዛሬው ፕሮግራማችን የሚያጠነጥነው በአንድ ታላቅ ጋዜጠኛና ደራሲ እንዲሁም ሀያሲ በዓሉ ግርማ ላይ ይሆናል። ወደ ዝግጅቱ። በዓሉ ግርማ ውልደትና እድገት። በዓሉ ግርማ በወርሃ መስከረም 1929 ዓመተ ምህረት በኢሊባቡር ከተማ አሁን ኢሉ አባቦራ ተብላ ትጠራለች ሱጴ በምትባል ገጠር ተወለደ። በዓሉ በአባቱ ህንዳዊ ሲሆን በእናቱ ደግሞ ኢትዮጵያዊ ነው። የበዓሉ እውነተኛ አባት ስም ግርማ ሳይሆን ጂምናዳስ ይባላል። ሞልቬር ብላክ ላይንስ በሚለው መጽሐፉ ግርማ የእንጀራ አባቱ እንደሆነ ሲገልጽ፣ እንዳለ ጌታ ደግሞ በዓሉ ግርማ ሕይወቱና ሥራዎቹ በሚለው መጽሐፉ ግርማ አባቱ ሳይሆን በዓሉ ከሱጴ ተነስቶ አዲስ አበባ ከመጣ በኋላ ተቀብሎ ያሳደገው እንደሆነ ገልጿል። ጂምናዳስ የተወለደው ህንድ ውስጥ ጉጅራት በምትባል ግዛት ሲሆን በዚያች ግዛት ውስጥ ዝርያቸው ከኢትዮጵያ የሚመዘዙ ሀቢሲስ ወይም ሲዲስ ተብለው የሚጠሩ ጎሳዎች ይኖራሉ። ሀቢሲስ ማለት ከሀበሻ ሀገር የመጣ ህዝብ ማለት ሲሆን ሲዲስ የሚለው ደግሞ ስድስተኞቹ የኢትዮጵያ ትውልዶች ማለት ነው። የበዓሉ እናት ያደኔ ቲባ የምትባል የሱጴ ቦሩ ተወላጅ ናት። በጊዜው አባቷ በሚነግዳቸው ንግዶች ስር ትሰራ የነበረ ሲሆን ጂምናዳስ ደጋግሞ ወደ ቄዮ ሲያመራ በውበቷ ተማርኮ በወጉ መሰረት ሽማግሌ ልኮ ነበር የተጋቡት። ጂምናዳስ ኢትዮጵያ ውስጥ በነበረ ጊዜ ከአዲስ አበባ ኢሊባቡር እየተመላለሰ የተለያየ ሸቀጣሸቀጥ ይነግድ ነበር። ሞልቬር ግን ነጋዴ ሳይሆን አናጺ እንደነበረ ነው የጻፈው። ህንዳዊ አባቱ ለልጁ ያወጣለት ስም ባሉ የሚባል ሲሆን ትርጓሜውም በሀቢሲስ ወይም ሲዲ ማህበረሰብ ቋንቋ እድለኛ ማለት ነው። ሰዎች ስያሜው አዲስ ስለሆነባቸው ለአጠራር እንዲቀላቸው በዓሉ እያሉ ይጠሩት ጀመር። ስሙም በዛው ቀጥሎ መደበኛ መጠሪያ ሆነ። የሚጠራው በወላጅ አባቱ ሳይሆን በአሳዳጊው ስም ነው። ያደኔ ቲባና ጂምናዳስ በዓሉም ብቻ አይደለም የወለዱት። ከበዓሉም ቀጥሎ ሰለሞን የሚባልም ልጅ ወልደው ነበር። ነገር ግን ሰለሞን 2 ዓመት ከመንፈቅ እንደሆነው በወቅቱ በሀገሪቱ ተነስቶ በነበረው የፈንጣጣ በሽታ ሕይወቱ ሊያልፍ ችሏል። አንደኛ ደረጃ ትምህርቱን በኢሊባቡር፣ ሁለተኛ ደረጃ ትምህርቱን በጄኔራል ዊንጌት ትምህርት ቤት ተከታትሏል። ከዛም በመቀጠል ደግሞ በአዲስ አበባ ዩኒቨርሲቲ በመግባት የመጀመሪያ ዲግሪውን ከያዘ በኋላ ወደ አሜሪካ በመሄድ ሁለተኛ ዲግሪውን አግኝቷል። የሥራ ሕይወት። በዓሉ ትምህርቱን እንደጨረሰ ሥራ የጀመረው በማስታወቂያ ሚኒስቴር ውስጥ ነበር። በማስታወቂያ ሚኒስቴር ውስጥ ሳለም ዜና ያነብ፣ ጋዜጣም ያዘጋጅ ነበር። የመነንና አዲስ ሪፖርተር መጽሔቶች፣ የአዲስ ዘመንና ዘኢትዮጵያን ሄራልድ አዘጋጅ ሆኖ ሰርቷል። በእነዚህ ጋዜጦች ላይ ከፍ ያለ ለውጥም እንዳመጣም ይነገርለታል። በዓሉ በጋዜጦቹ ከመንግስት አቋም ውጪ የሆኑ ጽሑፎችን
ወይም የዘውድ ስርዓቱንና የመንግስት ባለስልጣኖችን የሚተች ጽሑፎችን ያስተናግድ ነበር። በእነዚህ የጽሑፍ ማስጠንቀቂያ እስከ መሰጠትና ከሥራ እስከ መታገድ ደረጃ ደርሷል። በዓሉ በግሉም ሌሎች ማለትም እንደ ስብዓት ገብረ እግዚአብሔር እና ሰለሞን ደሬሳ አይነት ተጋባዥ ጸሐፊዎችን እያስተባበረ የግል ጋዜጦችና መጽሔቶችን ለማቋቋም ቢፈልግም በመንግስት ክልከላ ይታገድበት ነበር። ከዚህም ባሻገር ከአብዮቱ በኋላ የዜና አገልግሎት ኃላፊ በኋላም የማስታወቂያ ሚኒስቴር ቋሚ ተጠሪ በመሆን አገልግሏል። ከአብዮቱ በኋላ በዓሉ ከመንግስቱ ኃይለማርያም ጋር ጥብቅ ግንኙነት መስርቶ እንደነበረም ይነገራል። ራሳቸው ኮሎኔሉ ለገነት አየለ እንደነገሯት ከሆነ የበዓሉ ግርማና የመንግስቱ ትውውቅ 70 ደረጃ አካባቢ በሚገኝ አንድ ባር ውስጥ ነው። በዓሉ እዚያ ባር ውስጥ ወዳጁ ከነበረችው ከድምፃዊት ብዙነሽ በቀለ ጋርም ይመላለስ ነበር። በዓሉ ከመንግስቱ ጋር በነበረው ጥብቅ ግንኙነት የኤርትራውን የቀይ ኮከብ ዘመቻ አጋዥነት ደርሶም ነበር። ከዚህ ዘመቻ በፊት የእሱ የቀይ ኮከብ ጥሪ የሚለው መጽሐፍ ወጥቶ ስለነበረ ዘመቻው ጥሪም ከዚህ ከመጽሐፍ ርዕስ እንደተቀዳ ይነገራል። በዚህ ዘመቻም ሊቀመንበሩ በዓሉን ወደ ዘመቻው ይዘውት ሄደው ነበር። የመጨረሻ የሆነው ኦሮማይ የተሰኘው ልቦለዱን የጻፈው ያንን የ1974 ዓመተ ምህረት ኤርትራ ክፍለ ሀገር የተካሄደውን ዘመቻ መሰረት አድርጎ ነው። የፍቅር ሕይወትና ትዳር። በዓሉ ቆንጆ ሴት አይቶ አድናቆቱን ሳይገልጽ የማያልፍ ነበር። ከተወዳጇ ድምፃዊ ከብዙነሽ በቀለ ጋርም ፍቅር ውስጥ ገብተው እንደነበረ ይነገራል። ሆኖም ብዙነሽ በቀለና በዓሉ ግርማ በግልጽ ባልታወቀ ምክንያት ተለያዩ። ከብዙነሽም ከተለያየ በኋላ ብዙም ሳይቆይ አሜሪካን ሄዶ የሁለተኛ ዲግሪ ትምህርቱን ሲጨርስ አልማዝ ከምትባል የካሳንቺስ አካባቢ ልጅ ፍቅር መሰረተ። አልማዝ ቆንጆና ዳንስ የምትወድ ሴትም ነበረች። አልማዝ ከበዓሉ ጋር የመሰረተችው ትዳርም የመጀመሪያው አልነበረም። ቀደም ሲል ከበደ ኃይሌ የአርበኛ ኃይሌ መርሳ ልጅ የሚባል ባል ነበራት። ከከበደ ኃይሌም ልጆች ወልዳ ነበረ። ከዚህ በኋላ ነው የወንድሟ አምደ ሚካኤልን ጓደኛ በዓሉን ያገባችው። በዓሉ በትዳራቸው ውስጥም ይህ የሴት ሙያ ነው፣ ይህ የወንድ ነው የሚለው ስራ አልነበረው። ሲያሻው ወደ ማዕድ ቤት ገብቶ ምግብ ያበስልም ነበር። ከአልማዝ ጋር ተጋብቶ 3 ልጆችም ወልዷል። ከ3ቱ ውስጥ 2 ወንዶች ሲሆኑ ዘላለም በዓሉና ቢንያም በዓሉ ይባላሉ። ሴቷ መስከረም በዓሉ ትባላለች። የድርሰት ስራዎቹ። ስለ በዓሉ ግርማ በሀገራችን ብዙ ጸሐፊያን በጋዜጣም በመጽሔትም ብዙ ጽፈዋል። በራዲዮና በቴሌቪዥን ያልተነሳበት ዓመትና ወርም የለም ማለት ይቻላል። የደራሲያን ታሪክ የያዙ መጽሐፍት በዓሉ በቀጥታም በተዘዋዋሪም አይታለፍም ነበር። የደርግ ባለስልጣኖች በተለያየ ስፍራ ሆነው በሚጽፉት መጽሐፍም በዓሉን ያነሱታል። እንዳለ ጌታ ከበደ ግን በ2008 ዓመተ ምህረት ያሳተመው በዓሉ ግርማ ሕይወቱና ስራዎቹ የሚለው ባለ 440 ገጽ መጽሐፍ ከሁሉም የተለየና የደራሲውን ሕይወት ስራዎች በዝርዝር የተመለከተ ነው። በዚህ መጽሐፍም ሐውልት ላልቆመለት ደራሲ የቆመ የመጽሐፍ ሐውልት በሚል ብዙዎቹ ናቸው። በዓሉ 6 ተወዳጅ ልቦለድ ስራዎችን አሳትሟል።
ከነዚህም ከአድማስ ባሻገር በ1962፣ የህሊና ደውል በ1966፣ የቀይ ኮከብ ጥሪ በ1972፣ ደራሲው በ1972፣ ሐዲስ በ1975፣ ኦሮማይ በ1975 ዓ.ም ናቸው። ከዚህም በተጨማሪ በርካታ መጣጥፎችን፣ ቃለ መጠይቆችንና ርዕስ አንቀጾችን ጽፏል። አድማጭ ተመልካቾቻችን ከመጀመሪያ እስከ መጨረሻ ፕሮግራማችንን በጥሞና ስለተከታተሉ እያመሰገንን የዛሬው ፕሮግራማችንን በዚሁ እናገባድዳለን። ሰላም፣ መልካም ለተሰንበት፣ መልካም ሳምንት።